ትዳራችን ላይ ጌትነትን የበላይነትን መቻልን ሊወስዱ የሚፈልጉ አካላት በሙሉ ሶስተኛ ወገን ይባላል። እሱ ባል የራሳቸው ወገን፣ ሚስት ደግሞ ከሌላ ወገን የመጣች አንድ ስጋ ያልሆነች አድርገው ያስቡና ሚስትን የማግለል ስራ ኦር ሰምቲንግ ይፈጠራል ማለት ነው። ሌክዠሪና ኤክስፔንሲቭ የሆነ ላይፍ ነው። ሃይ እንዴት ናችሁ የዩቲዩብ ቤተሰቦቼ? እንግዲህ በጣም ይቅርታ ጠፍቻለሁኝ። እንደዚህ ረጅም ቪዲዮ ከሰራሁኝ ኦልሞስት ከ5 ወር በላይ ሆኗል እና በጣም ይቅርታ ልጠይቃችሁ እወዳለሁ። እና ዛሬ ተመልሻለሁ። ላለመጥፋት ሞክራለሁ ከአሁን በኋላ ፎር ሪል ማለት ነው። ምክንያቱም በቃ እኔም እየናፈቃችሁኝ ነው። ሲቀጥል ደግሞ ይሄንን ቁም ነገሬን የምትወዱ ሰዎች አላችሁ እና በመደወል ሊሆን ይችላል በቴክስት ምን ነው ቡቺ ጠፋሽ የትና ጠፋሽ ስትሉኝ የነበራችሁ አይ አም ባክ። ሶ ሁላችሁም ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። በጣም ቆይቼ ረጅም ቪዲዮ ከለቀኩኝ ኦልሞስት 5 ወር ነው። ስለዚህ በቃ የሚደረገውን ብቻ አድርጋችሁ ሰብስክራይብ እያደረጋችሁ እንድትጀምሩልኝ ለወዳጅ ዘመዶቻችሁ ደግሞ ሼር እንድታደርጉልኝ ስል በአክብሮት እጠይቃለሁኝ። ታዲያስ እንዴት ነበር ቆይታ? ህይወት ሁሉ ነገር ሰላም ነው ወይ? እግዚአብሔር ይመስገን እኔም ጋር ሁሉም ሰላም ነው። ሰው ዛሬ ደግሞ እንድናይ የፈለኩት አንድ ትልቅ አጀንዳና ትልቅ ሀሳብ አለኝ እና አብራችሁን ቆዩ። This is Yetneya Dester official YouTube channel. Subscribe, like and share. እንግዲህ እንድናየው የፈለኩት ዋነኛው ሀሳብ የሶስተኛ ወገን ጣልቃ ገብነት በትዳር ውስጥ ያለውን ተጽዕኖ ለማየት ነው የፈለኩት ማለት ነው። ሶስተኛ ወገን ትዳር ውስጥ ሲገባ የሚመጣውን ተጽዕኖና ሶስተኛ ወገን ሆነው የሚገቡት እነማን ናቸው የሚለውን ነገር አብጠርጥረንና በደንብ አድርገን የምናይ ይሆናል ማለት ነውና አሁንም እንዳልኳችሁ ሰብስክራይቡ እንዳይረሳ፣ የሚደረገውን አድርጉ ብቻ። ቴንክ ዩ ሶ ማች ለምታደርጉት ትብብር በቅድሚያ ቴንክ ዩ ለማለት ወዳለሁኝ ማለት ነው። ሶስተኛ ወገን ጣልቃ ገብነት ማለት እንግዲህ ትዳር ማለት ትልቅ ተቋም ነው እንደምናውቀው ሁላችንም። ትዳር ማለት ትልቅ ተቋም ነው። ትዳር የሚመሰርተው ማን ነው ብለን ስንል የትዳር ዋናው አካል እግዚአብሔር ነው። ትዳርን የሰራው እግዚአብሔር ነው ማለት ነው። ድሮ ከጥንት ጀምሮ የተሰራ ነገር ነው ትዳር ማለት ሴትና ወንድ የሚጣመሩበት ቤት ማለት ነው። አሁን ላይ ትዳር ብለው ያመጡት እንግዲህ ብዙ ከእንስሳ ጋር መጋባት፣ ሴት ለሴት መጋባት፣ ወንድ ለወንድ በቤተክርስቲያን እስከሚፈቀድ ድረስ አይነት ነገር ሆኗል። ያው ይሄ ሞደርናይዜሽን በሚል ስም ማለት ነው። ትዳር ማለት ወይም ደግሞ እግዚአብሔር የፈጠረው ትዳር ማለት ሴትና ወንድ ብቻ የሚጣመሩበት ቤት ማለት ነው ትዳር ማለት። ይህንን ትዳር ደግሞ ሲመሰርት እግዚአብሔር ዋነኛው ራስ ሆኖ ይህንን ትዳር በበላይነት የሚመራው ነው። ቀጥሎ ደግሞ ባል አለ ማለት ነው። ስለዚህ ባል ገዢ ሆኖ አስተዳዳሪ ሆኖ የሚገኝ ነው። ቀጥላ ደግሞ ሚስት ትገኛለች፣ ዘውድ ሆና ትገኛለች ማለት ነው። በባሏ ተወዳ፣ በእግዚአብሔር ተወዳ፣ በክርስቶስ ተወዳ የምትኖር ናት ማለት ነው። ከዛ ቀጥሎ ደግሞ ቤተሰብ የሚባል ነገር ሲመጣ ልጅ የሚኖርበት አይነት ሁኔታ ነው ያለው ማለት ነው። ትዳርን የሚመሰርተው እግዚአብሔር፣ ባል፣ ሚስት፣ ልጅ ሲመጣ ልጆች ቤተሰብ ሆነው ነው የሚኖሩት ማለት ነው። ቤተሰብ ሆነው ነው የሚኖሩት። ሶስተኛ ወገን ጣልቃ ገብነት ማለት ደግሞ ከነኚህ አካላት ውጪ ትዳራችን ላይ ጌትነትን የበላይነትን መቻልን ሊወስዱ የሚፈልጉ አካላት በሙሉ ሶስተኛ ወገን ይባላሉ። ኤቭሪባዲ ማለት ነው። ማንም ቢሆን ባል፣ ሚስት፣ እግዚአብሔር፣ ልጅ እንደው ይቆየኝ እግዚአብሔር፣ ባል እና ሚስት ከነኚህ ውጪ ትዳራችን ውስጥ ሊገቡ የሚፈልጉ ሁሉም ሶስተኛ ወገን ጣልቃ ገቦች ይባላሉ። ሶስተኛ ወገን ጣልቃ ገብነት ስንል እንደ አንደኝነት እና በዋነኝነት እኔ ሊይዘው የምፈልገው ነገር ምንድነው? ሶስተኛ ወገን ጣልቃ ገብ ሆኖ የሚገባው ማን ነው ብለን ስናይ አንደኛ የባል ቤተሰቦች ናቸው። የባል ቤተሰቦች ሶስተኛ ወገን ጣልቃ ገብ ሆነው ይገባሉ። እንዴት ካላችሁ እንግዲህ ትዳር ውስጥ
ብዙ መቻሎች ይኖራሉ፣ ብዙ አለመቻሎች፣ ብዙ ማወቆች፣ ብዙ አለማወቆች የሚኖርበት ቤት ነው ማለት ነው። እነኚህ ሰዎች አንድ ስጋ ሆነዋል። ነገር ግን ቤተሰብ፣ የባል ቤተሰብ እቺ የመጣችውን ሚስት እንደ ስጋ ለመያዝ ትንሽ ጊዜ ይፈጅባቸዋል። በዚህ ሰዓት ምን ይላሉ? የተለያዩ አይነት ጥላቻ ንግግሮችን ቡሊ የማድረግ ሲቀጥል ምንም መብት እንደሌላት ምንም ልጁ ህይወት ላይ መታ ምንም አይነት ለውጥ እንዳልመጣ ምንም አይነት ተጽዕኖ እንዳልፈጠረች አድርገው ልጁ ላይ ወይም ደግሞ ባል ላይ የሆነ ነገር ይሰራሉ ማለት ነው። እነኚህ አካላት እግዚአብሔር ያልፈቀዳቸው ሶስተኛ ወገኖች ናቸው ትዳር ውስጥ ማለት ነው። ትዳር ውስጥ ሶስተኛ ወገኖች ናቸው። የባል ቤተሰብ አስተያየት ሊሰጥ ይችላል። ፖዚቲቭ ይሁን ኔጌቲቭ አስተያየት ሊሰጥ ይችላል ለባል ማለት ነው። አንዴም እነኚህ ሰዎች አንድ ስጋ ሆነዋል። ፋይናንሻሊ፣ ኢኮኖሚካሊ፣ ፊዚካሊ በቃ ኤቭሪቲንግ አታችድ ሆነዋል ማለት ነው። አንድ ስጋ ሆነዋል፣ በአጠቃላይ ተጣምረዋል፣ በቃ አንድ ሆነዋል። ነገር ግን ይህንን ደግሞ ባለመቀበልና እሱ ባል የራሳቸው ወገን ሚስት ደግሞ ከሌላ ወገን የመጣች አንድ ስጋ ያልሆነች አድርገው ያስቡና ሚስትን የማግለል ስራ ኦር ሰምቲንግ ይፈጠራል ማለት ነው። በዚህ ሰዓት ተጽዕኖ እየተፈጠረ ይመጣል። ምክንያቱም በማንኛውም ሁኔታ እንደምናውቀው ባል ማስከበር አለበት ሚስቱ። ልክ ራሱ ክብሩ እንዲነካ እንደማይፈልገው ሁሉ ሚስቱን ማስከበር አለበት። ስለዚህ ይህንን የማያደርግ ከሆነና በቸልተኝነት ሁሉን ነገር የሚያልፍ ከሆነ ኦር ከሁለቱ መምረጥ ካቃተው፣ ከሚስቱ ወይ ከቤተሰቡ መምረጥ ካቃተው፣ እንደዚህ አይነት በጣም ኮምፕሊኬትድ የሆኑ ኬዞች ሲመጡ ይህንን ነገር ፊክስ ማድረግ ካቃተው ይሄ ትዳር አደጋ ላይ እየወደቀ ይመጣል ማለት ነው። ሚስት በዚህ በኩል እንዴት ታስደፍረኛለህ፣ እንዴት እንደዚህ ያወሩብኛል ትላለች። የባል ቤተሰቦች ደግሞ በዚህ በኩል እሷ ትናንት መታ፣ እሷ ቅርብ ጊዜ መታ ከኛ እንዴት አስበልጠ ታያታለህ በሚል የተለያዩ ችግር ውስጥ ይገባል ማለት ነው። በዚህ ሰዓት ባል ቶሎ ብሎ ዲሳይድ የማያደርግ ከሆነ ትዳሩ ወዳልተፈለገ አቅጣጫ ደስ ወደማይል ተጽዕኖ ውስጥ ይገባል ማለት ነው። ባሎች የሆናችሁ ሁላችሁ የሆነ ባውንደሪ ልታበጁላቸው ይገባል። ለየትኛውም አይነት ሪሌሽንሺፕ ባውንደሪ ሊኖረው ይገባል። ሁሉንም ሰው ትወዳላችሁ፣ ነገር ግን ሚስታችሁን ደግሞ ታፈቅራላችሁ። ማንም የማይጋራውን ፕራይቬት ነገራችሁን የምትጋራው ሚስታችሁ ናት። ስለዚህ ማንን መምረጥ እንዳለባችሁ I can't tell you because you know the truth ማለት ነው። እንደዚህ አይነት ባውንደሪ በማበጀት ከተጽዕኖ ፍሪ የሆነ ላይፍ ማስቀጠል ይቻላል። አዘርዋይስ ግን ሁልጊዜ እነኚህ ሰዎች የበላይነት ይሰማቸዋል። ሚስት ምንም እንዳልሆነች ማሰብ፣ እንደውም ካሰኛቸው ይሄን አርጊ ምናምን በቃ ትዕዛዝ ማብዛት ምናምን ሊሆን ይችላል ማለት ነው። ይሄ ሁሉ ከሚከተል ይሄ ሁሉ ከሚመጣ ሶስተኛ ወገኖችን በትዳር ውስጥ ጣልቃ ለማስገባት ብዙ ጊዜ እንግዲህ አሁን ሶሻል ሚዲያዎች ላይ እያየን ነው። ምንድነው ባል ትልቁን ስራ ሲሰራ፣ መኪና ሲገዛ፣ ቤት ሲገዛ፣ የተለያዩ አይነት ትላልቅ ኢንቨስትመንቶችን ሲሰራ ከሚስት ጋር ሳይሆን የሚነጋገረው ከቤተሰቦቹ ጋር። ሉክ አት ዲስ እንግዲህ this is not fair። ምክንያቱም ሚስት ማለት እኮ በቃ አካልህ ናት፣ የራስህ ናት። ቤተሰብ ጋር ሰው እናቱንና አባቱን ይተዋል ከሚስቱም ጋር ይጣበቃል ይላል እግዚአብሔር ቃል ማለት ነው። ስለዚህ ይሄንን ነገር አቮይድ በማድረግ ይሄንን ነገር በትክክል አቮይድ በማድረግ ከሚስት ጋር መነጋገር፣ ቤተሰብ አይስማ አይወቀው አይደለም፣ ነገር ግን ሚስት ኢዝ ቀዳሚ ማለት ነው። ስለዚህ እንደዛ ማድረግ ያስፈልጋል ማለት ነው። ሁለተኛ እንግዲህ ትዳር ማለት እግዚአብሔር ባልና ሚስት አንድ ላይ የሚያቋቁሙት ተቋም ነው። ነገር ግን እሱን አልፎ የሚገቡ ጣልቃ ገቦች ሁለተኛ የሚስት ቤተሰቦች ናቸው። የሚስት ቤተሰቦች እነኚህም ጣልቃ ገቦች ናቸው ማለት ነው። እንግዲህ አያስፈልግም ያው እንደ ባል ቤተሰብ ጫን ያለ ባይሆን ነገሩ እንኳን
ምንም ጫን ያለ ነገር ባይሆን እንኳን የሚስት ቤተሰብም ትዳር ውስጥ መግባት የለባት። በቃ ልጄ እየተጨቆነች ነው፣ ልጄ እንደዚህ እየሆነች ነው እያሉ ኔጌቲቭ ነገሮችን እናንተ አእምሮ ውስጥ በጨመሩ ቁጥር እናንተ ደግሞ ያንን ሰው እየጠላችሁት ወይ ትዳር ብላችሁ የያዛችሁትን ነገር ቀለል እያደረጋችሁት ትመጣላችሁ ማለት ነው። ስለዚህ የሚስት ቤተሰብም አስፈላጊ አይደለም ማለት ነው። ትዳር ውስጥ የባል ቤተሰብ የሚስት ቤተሰብ ማለት ጣልቃ ገቦች ናቸው። ሌላ አይነት ትዳር ውስጥ ተጽዕኖ እያመጡ ከመጡ ጣልቃ ገቦች ናቸው ማለት ነው። ስለዚህ ከእንደዚህ አይነት ነገር እጅግ በጣም መጠንቀቅ ያለባችሁ ሚስቶችም ባሎችም። ሶስተኛው እግዚአብሔር ያልፈቀዳቸው ትዳር ውስጥ የሚገቡ ጣልቃ ገቦች ወይ ሶስተኛ ወገኖች ጓደኞች ናቸው። ጓደኛ ያው አንዳንድ መጥፎ ጓደኞች እንዳሉ እናውቃለን። ያልተፈለጉ ጓደኞች፣ ደስ የማይሉ ጓደኞች እንዳሉ ሁላችንም የምናውቀው ጉዳይ ነው፣ የምናውቀው እውነት ነው። ስለዚህ ጓደኞች ትዳር ውስጥ እጅግ በጣም ተጽዕኖ ሊያመጡ የሚችሉ ነገሮች ናቸው። ትዳር ውስጥ ከገባችሁ በኋላ ሁሉም ነገር ሊሚቴሽን እና ባውንደሪ ሊኖረው ይገባል። እንግዲህ የወንድ ጓደኛ ቢኖራችሁ፣ የሴት ጓደኛ ቢኖራችሁ ዋሬቨር ባውንደሪ ሊኖር ይገባል ማለት ነው። በዚህ ሰዓት ግን የሆነ ክፍተታችሁን እያዩ ትዳራችሁ ውስጥ እያዩ ይሄ ነገር ግን እንዴት ነው ምናምን እያሉ እናንተ ትዳር ላይ አስተያየት መስጠት ከጀመሩ ከነኛ ሰዎች ራንአዌይ እንደሚባለው አይነት ነገር ነው ማለት ነው። ምክንያቱም በቃ መሸሽ ነው ያለባቸው። ምክንያቱም እነኚህ ሰዎች ምን እያራመዱ እንደሆነ አይታወቅም ማለት ነው። ስለዚህ ትዳራችሁ ላይ ሶስተኛ ወገን መግባት የለበትም። ከሚገቡት ውስጥ ሶስተኛና ዋነኛው ፍሬንድስ፣ በባል በኩልም በሚስት በኩልም ያሉ ፍሬንዶች ባውንደሪና ሊሚቴሽን ሊኖራቸው ይገባል። ይጫወቱ፣ ይብሉ፣ ይጠጡ፣ የሚኬዱበት ካለ ይሄዱ፣ ይምጡ። ኢትስ ኦኬ። በእናንተ ትዳር ላይ የሆነ እንከን እያወጡና እንደዚህ ቢሆን አስተያየት እየሰጡ ትዳሮቻችሁን ሊያመሰቃቅሉ ከፈለጉ የመጀመሪያ ማስጠንቀቅ ነው። አይ ከተባለ አሻፈረኝ ከተባለ ደግሞ ቆርጦ መጣል ይሻላል ማለት ነው። ምክንያቱም ትዳር ማለት እግዚአብሔር ባልና ሚስት አንድ ላይ አንድ አካል ሆኖ የሚኖሩበት ቤትና እግዚአብሔር ደግሞ ያቋቋመው እንደ ቤተ ክርስቲያን ምሳሌ አድርጎ እየሰጠው ተቋም ነው ማለት ነው። ስለዚህ የሆነ ቪዲዮ ላይም ነገር ያለው ትዳሮቻችሁን ሶስተኛ ወገን ከማይደርስበት ከፍ ካለ ቦታ አስቀምጡ ብዬ የሆነ ቪዲዮ ላይ ነግራቸው ነበር ማለት ነው። ስለዚህ ይሄ በሰፊ ርዕስ እመጣለሁ ብዬ ስለነገርኳቸው ነው የመጣሁት ማለት ነው። ሰው ሶስተኛው ጓደኛ ነው ብያቸዋለሁ። አራተኛው እና ብዙም ቴንሽን ያልሰጠ ነው፣ ነገር ግን አሁን ላይ እጅግ በጣም ብዙ ሰዎች ህይወት ላይ ተጽዕኖ እያሳደረ የብዙ ሰዎችን ትዳር የበጠበጠ ያፈረሰ ኦር ጫፍ ላይ የደረሰ እንዲሆን ያደረገው እና አራተኛው ብዙ ሰዎችም ኖቲስ ያላደረጉት ነገር ግን አንዳንዶቹ ኖቲስ ያደረጉት ነገር ምንድነው? ሶሻል ሚዲያ ከመጣ በኋላ እጅግ በጣም ብዙ ትዳሮች ቀውስ ላይ እየወደቁ ይገኛሉ። ምክንያቱም ድሮ ማለት ነው ሰዎች የሰውን ትዳር የሚያዩበት ቦታ አካባቢያቸው ከሚገኘው አጠገባቸው ከሚኖሩ ሰዎች ምናምን ነው የሚሆነው። አሁን ግን ሁሉም ነገር በስልካችን መጥቷል። በስልካችን ሁሉን ነገር ማየት ይችላል። በስልካችን ሁሉን ነገር ማግኘት ይችላል። ሁሉም ነገር በቀላሉ መታየት ይችላል። ስለዚህ አብዛኛው ትዳር ኦር ካፕል ኮንተንት የሚሰሩ ሰዎች ሊሆን ይችላል ዋሬቨር የሚያሳዩን ነገር ሌክዠሪና ኤክስፔንሲቭ የሆነ ላይፍ ነው ማለት ነው። ሌክዠሪና ኤክስፔንሲቭ የሆነ ላይፍ። ስለዚህ አብዛኛው ደግሞ ይሄንን ቲክታክ እየተጠቀመ ያለ ሰው ይሄንን ነገር አፎርድ ማድረግ አይችልም። እያየ ነው። ከዛ ይሄን ነገር አፎርድ ማድረግ ባለመቻሉ ምን አይነት የተረገመ እድል ነው የደረሰኝ እያሉ ብዙ አይነት ይሄ የማጉረምረም በቃ ወይኔ ባላገባው ቀስ ብዬ አንድ ገንዘብ ያለው ሰው ባገባው እንደዚህ አይነት ላይፍ ለመኖር እያሉ እንትን ማለት ጀምረዋል ማለት ነው። ሶሻል ሚዲያ አሁን በጣም ጣልቃ ገቡ ማለት ትዳር ውስጥ
ኢቭን የሆነ ነገር ሲሆን እንዴት ነው በቃ ሼር ለማድረግ ለባሎቻችን የሆነች ሚስት ደግሞ ጥሩ ነገር ካደረገች ባሎች ደግሞ ለሚስት ሼር ለማድረግ ነው በቃ ሩጫው ማለት ነው። ስለዚህ ትዳር ሶስተኛ ወገን ሆኗል ማለት ነው። ምክንያቱም አሁን ባሌ ሲመጣ ይሄንን ሰርቼ ጠብቀዋለሁ ብላ አንዲት ኢንፍሉዌንሰር ቲክታክ ላይ ብትፖስት ባል ደግሞ ብሎ ሼር ቢያደርግ ሚስት ደግሞ ታያውና ኦኬ እንደዚህ ለካ ለሱ አድርጌ አላውቅም አይነት ነገር ታውታቸው እንትን እያለ ማለት ነው። ሲቀጥል ደግሞ አበባ እንግዲህ ምን ያክል አበባ እየመጣ እንደሆነ እያያችሁ ነው ማለት ነው። ስለዚህ ባሌ እኮ ለእኔ አበባ ሰጥቶኝ አያውቅም፣ ስጦታ እኮ እንደዚህ ዳጎስ ያለ ስጦታ ሰጥቶኝ አያውቅም ባሌ እኮ እየተባለ እንደውም ሶሻል ሚዲያ አሁን እየባሰ ነው መሰለኝ ከምንም በላይ ማለት ነው። ድሮ ጎረቤት ላይ ያለውን እያየን ነው ምናልባት መቅናትም ቢሆን የተለያየ ነገር ማለት ነው። ነገር ግን አሁን ደግሞ ሶሻል ሚዲያ ላይ በጣም ኤክስፔንሲቭ ይሄ ከምናውቀው ወጣ ያለ ማለት ነው። በጣም እኛ ከምናውቀው ከለመድነው ከዚህ በፊት ሰፈሮቻችን ላይ አካባቢዎቻችን ላይ ከምናየው አይነት ትዳር በጣም ለየት ያለ ትዳር ነው እያየን ያለ ነው ማለት ነው። ስለዚህ በዚህ ምክንያት አፎርድ የማያደርግ ባል እንግዲህ ጉዱ ፈላ ማለት ነው። ስለዚህ በፍጹም እንደዚህ አይነት ነገር ለእውቀት ማየት ጥሩ ነው። ወደፊት ሲኖረኝ ይሄንን አደርጋለሁ ብሎ ዳውንሎድ ማድረግ ጥሩ ነው። ነገር ግን በፍጹም የትዳር ክራይቴሪያችሁ እንዳታደርጉ ምንም አይነት ነገር ማለት ነው። ትዳራችሁ የእናንተ ትዳር ነው። ስለዚህ የሶሻል ሚዲያ ኢንፍሉዌንሰሮች እናንተ ህይወት ውስጥ ገብተው ሶስተኛ ወገን መሆን የለባቸው በፍጹም። መልካም ተጽዕኖ ያለው ነገር ካለ እሰየው ተቀበሉ። ነገር ግን ይሄ ነገር መጥፎ እየሆነ የሚመጣ ከሆነና ትዳራችሁን ወደ ትልቅ ነገር የሚያደርሰው ወደ መጥፎ ነገር የሚያደርሰው ከሆነ ቢቀር ይሻላል ማለት ነው። ስለዚህ ይሄ እጅግ በጣም አሳሳቢና የሚያስፈራ ነገር ነው ማለት ነው። እና ሶሻል ሚዲያ አራተኛው ጠንቅ የሆነ ነገር ነው። ሶ ቢ ኬርፉል። ይሄ ደግሞ ትዳር ማለት እግዚአብሔር ያጣመረው ነገር ነው። ስለ ትዳር የሚያውቀው ያገባ ሰው ነው። ባይዘዌ ስለ ትዳር የሚያውቀው ያገባ ሰው ነው። ስለዚህ ኪፕ ዩር ሜሪጅ ሴፍሊ። እሺ፣ በፍጹም የሆነ ቀዳዳ አታስገቡ። በቃ ህይወታችሁ ላይ በራሳችሁ የሆነ ጥል ተፈጥሮ ራሳችሁ ያንን ኮንፍሊክት ሶልፍ ብታደርጉ ነው የሚሻለው ማለት ነው። አዘርዋይዝ አስባችኋታል? ያም ይሄም የሚሰጣችሁን አስተያየት የምትቀበሉ ከሆነና ህይወታችሁ ምን ያክል እንደሚመሰቃቀል ገስ ማድረግ ትችላላችሁ። ስለዚህ እንደዛ በፍጹም እንዳታደርጉ። ሶስተኛ ወገን ጣልቃ ገብነት እንዳይኖር ትዳራችሁ ውስጥ በጣም ተጠንቀቁ። ትዳራችሁን እግዚአብሔር ይባርክላችሁ፣ እግዚአብሔር ይጠብቅላችሁ። እናም ደግሞ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ቴንክ ዩ። አመሰግናለሁ። ባይ